የሕክምና አገልግሎት የሚጀምረው የመጀመሪያ ደረጃ ሕክምናና መሰረታዊ የጤና አገልግሎት ከሚባለው አሃድ ነው። በዚህ አሃድ ውስጥ ከሚካተቱ ተቋማት መካከል ጤና ጣቢያ አንዱ ሲሆን በስሩ ለሚገኙ 5 ወይም ከዚያ በላይ ለሚሆኑ ሳተላይት ጤና ኬላዎች ድጋፍ የሚያደርግና ለተሻለ የሕክምና አገልግሎት አሰጣጥ ከመጀመሪያ ደረጃ ሆስፒታሎች ጋር በቅርበት የሚሰራ ተቋም ነው። ስለሆነም ጤና ጣቢያ የሚባለው ተቋም ከጤና ኬላ ቀጥሎ የሚገኝና በኢትዮጵያ የጤና አገልግሎት አደረጃጀት ስርዓት ውስጥ የመጀመሪያ ደረጃና መሰረታዊ የጤና አገልግሎት ከሚሰጥባቸው የጤና ተቋማት መካከል አንዱ ነው። የሀገራችን የጤና ፖሊሲ ዋነኛው ትኩረት የአገልግሎት ተደራሽነት ማምጣትና ጥራት ያለው አገልግሎት ማቅረብ ነው። ይህንንም ለማሳካት አስፈላጊ ከሆኑ መሰረታዊ ጉዳዮች መካከል የጤና ተቋማት አመራርና አስተዳደርን ማጎልበት፣ የጤና ክብካቤ የገንዘብ ማግኛ ምንጮችን ማስፋት፣ ከመንግስትና ከሌሎች ምንጮች የሚገኘውን ገንዘብ አጠቃቀም ብቃት ማሳደግና ከሁሉም በላይ ለህዝብ መሰረታዊ የጤና ፍላጎቶች እንዲውል ማድረግ ዋነኞቹ ናቸው። ሰላም የተከበራችሁ የቴሌቪዥናችን ተከታታዮች በያላችሁበት ሰላምታችን ይድረሳችሁ። በዛሬው የጤና ዝግጅታችን የቦንጋ ከተማ አስተዳደር ጤና ጣቢያ ተገኝተን አጠቃላይ አገልግሎቱን ዳሰሳ አድርገናል። ዝግጅታችንን እንድትከታተሉ እንጋብዛለን። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። የቦንጋ ጤና ጣቢያ በየዘርፉ የሚሰጠው አገልግሎት በጤና ባለሙያዎች ሲገለጽ ይሰራው ያው ተመላላሽ ታካሚ ወይም ህመምተኛ ታሞ በሚመጣ ሰዓት የደም ፕሬሸሩን ወይም ቢፒውን እንለካለን ማለት ነው። ከለካም በኋላ ያለውን ስታተሱን ቅድም እንደሰራሁት ከለየታው በኋላ ያው ይዞ ወደ ሚቀጥለው 2 ኦፒዲዎች አሉ ኢመርጀንሲ ሳካትት እዛ ባሉት ኦፒዲዎች ውስጥ ህክምናውን ይወስዳል ማለት ነው። ከዚህ ያያዘውን ውጤት ይዞ ማለት ነውና እዚህ ማይጠቃለሉ አሉ። ለምሳሌ የወሊድ አገልግሎት፣ ፋሚሊ ፕላኒንግ፣ ኤንሲ ከ5 ዓመት በታች የሆኑ ህጻናቶች እና ድንገተኛ ለምሳሌ ትሮማ የተመታ የሚደማ ወይም ራሱን የሳተ ሰው እዛ ይጠቃለልም ቀጥታ ወደ ኢመርጀንሲ ይሄዳል። ሌሎች ቅድም ያልኩሽ የኤንሲ ዴሊቨሪና ሌሎች እነኚህ ህጻናቶች ፋሚሊ ፕላኒንግ የሚወስዱት ቀጥታ ገብተው ነው የሚታከሙትና እኛ ጋር እዚህ ጋር የሚመጡት ተመላላሽ ታካሚ ወይም የሚታመሙ ህክምና እርዳታ ምርመራ የሚፈልጉት እዚህ እኔ ጋር ይመጡና ምርመራውን ካደረኩ በኋላ ውጤቱን በወረቀት ይሰጣቸዋለሁ ማለት ነው። ከኔ ወረቀት ይይዙና ወደ ካርድ ቤት ይሄዳሉ። አንድ ታካሚ መጀመሪያ እንደመጣ ትራጅ ይገባል። ትራጅ ለየታ ክፍል ከገባ በኋላ እዛ ታይቶ ወደኛ እቺ ወረቀቷ ትላካለች። እቺን ይዘን አይተን ታካሚው ነባር ከሆነ ከሼልፍ እናወጣለን። አዲስ ከሆነ ኮምፒውተር ላይ አጣርተን መዝገብ ላይ አጣርተን አዲስ ከሆነ እንደገና አዲስ እናወጣለን። ይሄን ትራጁን ለይተን አይተን የትኛው ኦፒዲ መሄድ እንዳለበት ወስደን እናስገባለን ማለት ነው። ተመላላሽ ክፍልኛው 2 ክፍሎች አሉ። ጤና ጣቢያችን ላይ ተመላላሽ ህክምና ክፍሎች በተለይ ከህክምና ከእናቶችና ከህፃናቶች ማለት ነው። እዚህ ክፍል የሚሰጠው ምናልባት ከ5 ዓመት እስከ 10 ዓመት እና ከ24 ዓመት በላይ ያሉ እድሜ ክልል ውስጥ ያሉ ታካሚዎች እዚህ ክፍል ነው የሚታዩት። የሚሰጡ የምርመራ አይነቶች የአጠቃላይ በዚህ እድሜ ክልል ውስጥ ያሉ የተለያዩ አጠቃላይ ምርመራዎች እዚህ ነው የሚሰጡት። የሽንት ምርመራ፣ የደም ምርመራ፣ የሰገራ ምርመራዎች፣ የቲቪ ምርመራ፣ ሌሎች የሳምባ ምች ምርመራዎች ምናምን በአጠቃላይ እዚህ ክፍል ነው የሚሰጡት። እነዚህ ምርመራዎች ለመስጠት እዚህ ላይ ያሉ
እዚህ ክላስ ውስጥ ያሉት ማሽኖች ያው ፔሸንት ሞኒተር አለን። የምታዩት ፊት ለፊት ላይ የሚታየው የፔሸንት ሞኒተራችን የደም ግፊት ምርመራ ይሰራል። የልብ ምታችን መጠን፣ የኦክሲጂን ሰውነታችን የሚያስፈልገውን የኦክሲጂን መጠን ልኬት ያሳያል። የሰውነታችን የሙቀት ልኬት የሚያሳየው ይሄ የምርመራ ማሽን ነው። እዚህ ክላስ የሚሰጡ አገልግሎቶች ለወጣቶች ነው። ለወጣቶች ሲሰጥ ሕክምና አገልግሎት ፈልጎ የመጡት ብቻ ሳይሆን የትምህርት አገልግሎትም ይሰጣል። ስለ ተዋልዶ ጤና አገልግሎት ያገኛሉ። እዚህ ሲመጡ በዝርዝር የተለጠፈ ነገሮች አሉ እና በዛው እዚህ ክላስ ስንሰጥ አንደኛ ሕክምና ታሞ ሲመጡ የሕክምና አገልግሎት ያገኛሉ። በተጨማሪም እዚህ ወጣቶች የሚያገኙት አገልግሎቶች አሉ ከሌሎች ተለይቶ ማለት ነው። ወጣት ላይ ብዙ ነገር ስለሚደርስ ከዛ ከማስተማር አንጻርም ብዙ ስራዎች እዚህ ይሰራሉ። እዚህ ሲሰሩ በዋናነት 10 ነጥቦችን ነው እዚህ ሲመጡ ተምሮ እውቀት አገኝቶ ምርመራ ተደርጎላቸው የሚሄዱት። እዚህ ጋር ቀደም እንደገለጽኩት የምንሰጣቸው የቤተሰብ ምጣኔ አገልግሎት አይነቶች አሉ። አይነቶች አንደኛ ኢምፕላኖል ነው። ኢምፕላኖል ማለት በእንትኗ እቺን ታክላለች፣ እቺ ናት ለፓስታው ለሳይ ነገር ናትና እሷ በክንድ ስር ነው የሚቀበረውና ለ3 አመት አገልግሎት ይሰጣል። እና ሁለተኛ ደግሞ አይሲዲ ነው የምንለው በማህፀን ውስጥ የሚቀመጥ በማህፀን ውስጥ የሚቀመጥ ከ10 እስከ 12 አመት የሚከላከል የእርግዝና መከላከያ ዘዴ ነው። ሶስተኛ ደግሞ ፒልስ ነው። ፒልስ በየቀኑ በአፍም የሚወሰድ የቤተሰብ ምጣኔ አገልግሎቶች አንዱ ነው። ፒልስ ይሄንን ይመስላል። ሌላ ደግሞ ጃዲል የሚባል አለ። ጃዲሏ እቺ ናት፣ 2 ናት። እዚች ጋር ለ5 አመት ነው የምታገለግለው ማለት ነው። በክንድ ስር ለ5 አመት ነው የሚቀበረው። ለ5 አመት እርግዝና ይከላከላል ማለት ነው። ሌላ ደግሞ ዲፖ ነው። ዲፖ ነው በመርፌ መልክ የሚሰጥ ነው። ለ3 ወር ነው የሚከላከለው የእርግዝና ማለት ነው። ሌላ ደግሞ ኮንዶም ነው። ኮንዶም ይሄንን ይመስላል። ኤመርጀንሲ ፖስት ፒል እንለዋለን። ድንገተኛ እርግዝና የሚከላከል ቦንጋ ጤና ጣቢያ ላቦራቶሪ ላይ የምንሰራቸው አገልግሎቶች አሉ። ብዙ አገልግሎቶችን እንሰጣለን። በአንደኛ ደረጃ የወባ ምርመራ፣ የታይፎይድ ታይፈስ ምርመራ፣ የአንጀት ጥገኛ ትላትል ምርመራና ልየታ እና የጉበት በሽታ ምርመራ፣ የጨጓራ በሽታ ምርመራ በዚህ ቦንጋ ጤና ጣቢያ ላቦራቶሪ ላይ ስራ ይሰራል። ሌላኛው ደግሞ አሁን በቅርብ ጊዜ ስራን ለማቅለል የሲቢሲ ማሽን በከተማ አስተዳደር ግዢ ተደርጎ አሁን አገልግሎት ላይ ውሏል። ያው ሲቢሲ ማሽን ሲጀምር ምንድነው ስራዎችንና የታካሚውንም እንግልት ለመቀነስ ታካሚው ከዚህ በፊት ማለት ትክክለኛ ውጤት ይዞ ለመሄድ ያው ውጪ ሄዶ ነው እያሰራ እያመጣ የነበረውና ያንን እንግልት ለመቀነስ አሁን በከተማ አስተዳደር ይሄ ማሽን መጥቶ አሁን የታካሚውንም እንግልት ይቀንሶልናል። ትክክለኛ ውጤት ወጥቶ ትክክለኛ መድኃኒት ይዞ ታካሚው ወደ ቤቱ የሚሄድበት ሂደት ነው ያለውና አሁን ስራውን እየሰራን ነው። ሲቢሲ ማሽናችን ይሄን ይመስላል። ስራው የሚሰራው በእንደዚህ ሁኔታ ነው። አሁን የታካሚውን ውጤት እየሰራን ያለ ነው። ያው ማሽኑ በአጭር ሰዓት ውስጥ ነው ይሄን ውጤት አንብቦ የሚያወጣልን። ያው ራሱ ይወስዳል፣ ናሙናውን ራሱ ይወስዳል፣ እዚህ ጋር ያነብልናል፣ ውጤቱን እዚህ ጋር ያወጣል። ውጤቱን ደግሞ ለታካሚው የምንሰጠው እኛ ፕሪንት አድርጎ ራሱ ማሽኑ ፕሪንት አድርጎ ይሰጥልናል። ፕሪንት አድርጎ ሲሰጥ እሱን ውጤት ለሐኪሙ ባዘዘው ልክ እንልከዋለን ማለት ነው። አሁን ላይ ደግሞ ላቦራቶሪያችን የሲቢሲ ማሽን ምርመራ ጀምረናል። የሲቢሲ ማሽን ማለት በደማችን ደም ውስጥ የሚታዩ ምርመራዎችን የሚያደርግልን ነው። እነዚህ ምርመራዎች የበሽታ የመከላከል መጠን፣ የደም ማነስ ምርመራዎችን የሚያደርግልን፣ የበሽታ መከላከል አቅማችን ምን ያክል እንደሆነ፣ ሰውነታችን ኢንፌክሽን ምን ያክል ለኢንፌክሽን የኢንፌክሽን መጠኑ ምን ያክል እንደሆነ የሚለዩልን ምርመራዎች፣ የተለያዩ ምርመራዎች በጣም ብዙ ዲፈረንሻሎች አሉት።
እነዛን የምናይበት ምርመራ ነው። በዚህ ክፍል ውስጥ የምንሰጠው አገልግሎት ያው የመድኃኒት ስርጭት አገልግሎት ነው የምንሰጠው። የመድኃኒት ስርጭት አገልግሎት አሁን ባለነው በ3 አይነት ወር ደግሞ በ4 አይነት የተከፈለ ሆኖ የመጀመሪያው ያው በክፍያ የምንሰጣቸው መድኃኒት አገልግሎቶች አሉ። ሁለተኛው አሁን በቅርብ የጀመርነው የማህፀን አገልግሎት አለ። እሱ ያው በነፃ ነው ማለት ክፍያው ቆይቶ ቢሆንም በነፃ የምንሰጠው ነው። ሶስተኛው የእናቶች ከድህረ ወሊድ እስከ ወሊድ ድረስ እና ደግሞ ቅድመ ወሊድ ጭምር እነዚህ አገልግሎቶች ያው በነፃ እዚሁ ክፍል የምንሰጣቸው ናቸው፣ መድኃኒት አገልግሎት ማለት ነው። ሌላው የዱቤ ታካሚዎች እንደዚሁ ውል ገብተው በድርጅቶች ውል ተገብቶ የሚሰጥ የመድኃኒት ስርጭት አገልግሎት አለ። ቦንጋ ጤና ጣቢያ አሁን ያለን የምንሰጠው አገልግሎት በጣም የሰፋ ነው። ያም ማለት እናቶች ክፍል ብዙ ክፍሎች አሉ። ማዋለድ አለ፣ ቅድመ ወሊድ አለ፣ ድህረ ወሊድ አለ፣ የህፃናት ክትባት አለ፣ የህፃናት ሕክምና አለ፣ ቅድመ ወሊድ ክትትል አለ። ይሄን ሁሉ አካቶ ይሰራል እናቶችና ህፃናት ክፍል ማለት ነው። አሁን ከበፊቱ በጣም በተሻለ ሁኔታ አገልግሎትም እየተሰጠ ነው። አንደኛ ከመሳሪያ አንፃር እናቶችን የምናይበት አልትራሳውንድ የሚባል መሳሪያ አለን። እንደገና የህፃናት ልብ ምት ራሱ በፊትኛ በጆሮ በእጅ ምናምን ቆጥረን የምንደርስበትን አሁን የተሻለ ማሽን መጥቶ በዚህ ነው የእናቶች ሲመጡ የህፃን ልብ ምት ምናምን የምንከታተለው። ከክትባት አንፃርም በጣም በሰፋ መልኩ ነው እየሰራን ያለነው። ሳይት ላይም የክትባት አገልግሎት አለን፣ ግቢ እዚህም አለን፣ ሆስፒታልም የኛው ነው ክትባት እየተሰራ ያለውና እንደውም አሁን ደግሞ ተጨማሪ ሲቢሲ ማሽን ሲቢሲ ማለት የሙሉ የደም አይነት ምርመራ የሚደረግበትም ማሽን መጥቷል። ከበፊቱ በጣም በተሻለ ሁኔታ ስራ እየሰራን ነው ያለነው፣ እየሰፋ ነው ያለው። እዚህ በማዋለጃ ክፍል ውስጥ አንድ እናት ስትመጣ በምጥ ተይዛ ስትመጣ እንቀበላትና የማዋለድ አገልግሎት እንሰጣለን። ለህፃኑ ደግሞ የጨቅላ ህፃን እንክብካቤ እንሰጣለን። እናትየው ደግሞ ከወሊድ በኋላ የድህረ ወሊድ አገልግሎት እንሰጣታለን ማለት ነው። ያው ይሄ ማሽን ያው የህፃናት ማሞቂያ ነው። ህፃናት ሲወለዱ በቅዝቃዜ እንትን ሊሉ ይችላሉ። ቅዝቃዜ ማሞቂያ ስለሆነ የክብደት ማነስ ካለባቸው ከሚጠበቀው ክብደት በታች ሲሆኑ እዚህ ላይ እናደርጋቸውና ያው ሙቀት እንዲያገኙ እናደርጋለን። ሲወለዱ ደግሞ አንዳንዴ በተፈጥሮ ሃይፖተርሚያ የሚባል ነገር አለ ከተወለዱ በኋላ ማለት ነው። ያ ነገር ሲያጋጥማቸው እዚህ ላይ አድርገን ሙቀት እንዲያገኙ ስናደርጋቸው ህፃናቱ በደንብ ያገግሙልናል ማለት ነው። ይሄ አጀስት የሚደረግ ነው። ቴምፕሬቸሩ ራሱን የቻለ ነው። እንደገና የህፃናቱ ቴምፕሬቸርን በዚህ እናያለን፣ ቼክ እናደርጋለን። ኖርማል መሆኑን ስናቅ ህፃናቱን ከእናታቸው ጋር እናገናኛለን። ሪፎርሙ የተተገበረበት እና ጥሩ ውጤት ላይ ያለበት እንደ ሀገር አቀፍ ጥሩ እይታ ያለችበት እና የተሟላ ነገሮች እየተሟሉ ያሉበት ሂደቶች ያሉበት ጤና ጣቢያ በመሆኑ ህብረተሰቡ የራሱ ተቋም ምን አይነት ይዘት አለው የሚለውን ነገር አውቆ የነሱ እገዛ ታክሎበት ቀጣይ ላይ ጠንካራና ጤነኛ የሆነች ጥሩ ስራ ያለባት ጠቀሜታ ያለው ጤና ጣቢያ እንድትሆን የራሳቸውን ድርሻ እንዲወጡ እየጠየቁኝ ቶታሊ እንደኛ ግቢ የሚሰሩ ስራዎች ከአካባቢ ንጽህና እስከ ሕክምና ድረስ አገልግሎት ይሰጣል።
ከተገለጸው አገልግሎቶች በተጨማሪ የማህበረሰብ አቀፍ የጤና መድን በጤና ጣቢያው እየተተገበረ ይገኛል። የጠፉ መድኃኒቶች ያጠሩ መድኃኒቶች በጨረታም ውጪ ቢሆን እየገዛን ያለንበት ሂደቶች አሉ። ቀጣይ ላይ ቦርድም አቅርበን ቶታሊ ከንቲባ በጀት ሲሰጥ ትልቅ በጀት ነው የሚሰጠው። አሁን ባለው የኬዝ ፍሎ አለ። ኬዝ ፍሎ ስንል ወደ አማርኛ ስንመለስ የታካሚ ፍሰት አለው። ይህም ደግሞ የአመቱን በጀት በግማሽ አመት እየጨረስን ያለንበት ሂደቶች አሉ። መሰብሰብ ያለብን በአመት የተሰጠ ከዛም በላይ በግማሽ አመት ውስጥ እየሰበሰብን ያለንበት ሂደቶች አሉትና ያ ምን ነው የሚያሳየው? የተስተካከለ ሕክምና አገልግሎት መኖሩን የሚያሳይበት ነገሮች አሉትና ህብረተሰቡ አሁንም ይችን ጤና ጣቢያ ምርጫ ያድርግ። እኛ ደግሞ የምንችለውን ሁሉ ለህብረተሰቡ ለማገልገል ዝግጁ ነን። ሕክምናውን ከሚደግፉ አካላት መካከል የአስተዳደር ዘርፍ ሰራተኞች የተቀላጠፈ አገልግሎት ለነዋሪው ለመስጠት ድርሻቸው ከፍተኛ ነው። በዚህም የጤና ጣቢያው የፋይናንስ ክፍል መንግስት የሚሰጠው በጀትና በውስጥ የሚያገኛቸው ገቢዎች በህጉ መሰረት ተግባር ላይ በማዋል የጤና አገልግሎቱ ላይ የራሱን ሚና እየተጫወተ ይገኛል። ከፋይናንስ አንወጣ የጤና ጣቢያው በራሱ ኦዲተር ተግባሩን ይፈጽማል። የስራ ድርሻ ያው የአመቱ በጀት ለታለመለት አላማ መዋሉን መከታተልና መቆጣጠር ነው። ይሄ ነው። ያው የውስጥ ገቢንም በየእለቱ መግባቱን እቆጣጠራለሁ። ተሰብስበው ወደ ባንክ መግባቱን ከባንክ ደግሞ ስሊፕ መጥቶ እዚህ በ64 በአጠቃላይ ስራን ደግሞ በተመለከተ ህብረተሰቡን በጣም እያገለገለ ያለ መስሪያ ቤት ነውና በጎደለ ደግሞ ክፍተቶችን ያሉ ከንቲባችን እየተከታተሉ የጎደሉ ክፍተትን በበጀትም ሆነ በሰው ኃይል ደግሞ ቢደግፉን በጣም ጥሩ ስራ እንሰራለን ብዬ ገልጻለሁ። የጤና ጣቢያውን ተመራጭ ከሚያደርጉ ምክንያቶች መካከል የጤና ባለሙያውና የአስተዳደር ሰራተኞች በትብብር መስራትና ቤተሰባዊ የሆነ መስተንግዶ ታካሚውን ማገልገላቸው እንደሆነ ይነገርላቸዋል። እኛም ሕክምናቸውን ሲከታተሉ የነበሩ የህብረተሰብ ክፍሎች መካከል ተከታዮቹን አናግረናል። በጣም አመሰግናለሁ። ወዲያው እንደመጣው ማታ ወደ 2 ሰዓት አካባቢ ነው መሰለኝ መጣው። ወዲያው ነው የተቀበለው እና አስገብታ ወዲያው አየች። በጣም አመሰግናለሁ። በጣም ጥሩ ነው ስራቸው። አገልግሎቱ በጣም ደስ ይላል። እኔ ለሁለተኛ ጊዜ ነው። በጣም ደስ የሚል አገልግሎት ነው ጤና ጣቢያ ላይ ተሰጥቶ ያለው። አክብሮታቸው፣ እንክብካቤያቸው፣ ንጽህናቸው በጣም እጅግ ደስ የሚል ነው። አሁን አትርሷን ውጪ ሲሆን 350 ብር ነው የምትከፊው። እዚህ ሲሆን ነፃ ነው የሚሰጥሽ። አቅም የሌለው አቅም ያለውም አይሉም። ካርድ ክፍል ሌላ ቦታ ስትሄጂ ለ1 ሰዓት ለ2 ሰዓት ነፍሰ ጡር ትቆማለች። በዛን ሰዓት ነፍሰ ጡር ላለው በሽታ ይታወቃል፣ ያዞራል፣ ድካም አለ፣ ምን አለ። እዚህ ላይ ሰከንድ እንኳን አትቆም። ካርድሽን ይቀበላሉ። እዚህ ቁጭ በይ እኛ እናመጣለን ብሎ ያንቺን ወደ አንቺ ይሰጣሉ። ካርድ ምገባበት ወስዶ አስገብቶ እንትን ይላሉ። በጣም ደስ የሚል አገልግሎት ነው። እግዚአብሔር ይስጣቸው። እንደማጣጤ አይደለም እንደያዙ ደስ የሚል አያያዝ ነው ያዙኝ። ለመምጣት ራሱ አላሰብኩም። እንደው ሲፈራ ነበር የመጣው። እንደመጣው በቃ ደስ የሚል አያያዝ ያዙኝ። እኔ ወደ 10 ሰዓት አካባቢ መጥቼ ወዲያ ተገላግያለሁ። 24 ሰዓት ሙሉ እዚህ ሲታገሉ አደሩ። እኔ በኔ ቦታ በእውነት እኔ አሳዘኑኝ። እንደው ራሱ ለራሴ ተኝቼ እኔ ተገላግያለሁ። እነሱ በቃ ሲሄዱ ሲገቡ ሲወጡ በቃ ሲንከራተቱ አደሩና እግዚአብሔር ይስጣቸው። በእንዲህ መልኩ የጤና ጣቢያው ለህብረተሰቡ አገልግሎት እየሰጠ ቢሆንም ከህዝብ ቁጥር መጨመር ጋር ተያይዞ የታካሚውና የጤና ባለሙያው ምጣኔ ችግር የተስተዋለበት ነው። በፊት ላይ ከ20 ከ30 አይበልጥም። አሁን ላይ ግን በቀን ከ100 ከ90 እስከ 100 ያሉ በሽተኛ እነኚህ ተመላላሽ ታካሚዎች ብቻ ናቸው። ቀደም የነገርኩሽን ፋሚሊ ፕላኒንግ፣ ዳሊቨሪ፣ አቦርሽን፣ ቲቪ ከ5 አመት በታች ያሉት ህፃናትን ሳያካትት እነኚህ ዝም ብሎ ታክሞ ለመሄድ ብቻ የሚመጡት ከ90 እስከ 100። በጣም የፔሸንት ፍሎ ማለን የባለሙያ እጥረትም ከዛ ጋር ተያይዞ የለም። ለምሳሌ አንድ ባለሙያ ጠዋት ሰርቶ ከሳሰርቶ ማታም ገብቶ የሚሰራበት አጋጣሚ አለ። ከዛም ጋር ተያይዞ እኔ እንደ ኢሹ ማንሳት እንፈልገው የአዋላጅ ነርስም እጥረት በጣም በከፍተኛ እዚህ ግቢ ውስጥ አለ። ምክንያቱም ነርሶች ናቸው እየገቡ እያዋለዱ ያሉትና ያሉት በትምህርትና በወሊድ
በፍቃድ እየወጡ ስለሆነ ምንም አይነት አሁን የለም ማለት ይቻላል። ማታ ላይ ነርሶች ናቸው የሚያድሩት፣ ጠዋት ላይም ቢሆን አጥቢዎች ናቸው እና በጣም በቃ በተጣበበ ግን ጥራት ባለው ነው ግቢው እያስተናገደ ያለው። እውነት ለመናገር ከሌላ ቦታም ከግልም እዚህ ካልሆነ ብሎ ነው እዚህ እየታከሙ ያሉት። ከዚህ ግቢ ራሱ መውጣት አይፈልግም በሽተኛ ሲመጣም፣ ምክንያቱም በአጭር ጊዜ ነው ህመሙን አከመን ምንልከውና ከዛ ጋር አንፃር በጣም የፔሸንት ፍሎ አለን ነው ማለት። እኛ በምንችለው አቅም ስራውን አገልግሎቱም እንዳይቋረጥና ህችም እንዳይጉላሉ እየሰራን ነው። ለምሳሌ አሁን እዚህ ክፍል ይሄ ሁሉ ስራ በሚሰራበት ክፍል ላይ 2 ሚድዋይፈሪ ብቻ ያለው ሆኖም እኛም ራሳችን አጥቢ ሆነን ሳለን ሰዓታችንን ተከፋፍለን በሰዓትም እየገባን አገልግሎት እንዳይቋረጥ የምንችለውን ያክል እየሰራን ያለው። ግን የሚመለከተው አካል የተሻለ ስራ እንድንሰራ ከዚህም የበለጠ ስኬት ያለው ስራ እንድንሰራ ይሄን አይቶልን የሰው ኃይል ሊጨምርልን ደስ ይለናል። ግን ባለን አቅም እየሰራን ያለው ታካሚ በጣም አሁን ላይ ጥሩ ነው እየመጣ ነው። ያው እኛ ጋር ካለው የባለሙያ ትንሽ አሁን ከድሮ አንፃር አሁን ሰው ስለጨመረ ባለሙያዎች ያስፈልጋሉ። ቅድም እንዳልኩሽ ህንጻዎችና ኤክስሬዎች ያስፈልጋሉ እንጂ በመጀመሪያ ደረጃ ሆስፒታል መሆን ያለበት ይመስለኛል ከተወሰኑ ማሻሻያዎች በኋላ ማለት ነው። የባለሙያ እጥረት ቶታሊ ይህ ባለሙያ እጥረት የመጣ አሁን ላይ በጣም ራይቱ ነው ሴንሲቲቭ የሆነበት ከምን የተነሳ ነው? ህዝብ ይህን ጤና ጣቢያ መርጦታል። ያ ምን ያመጣል? የታካሚ ፍሰትም በጣም ጨምሮታል። ያ ምን ያደርጋል? ባለሙያ ከዚህ በፊት አንድ ባለሙያ የሚጠቀማቸው ቦታ 3 እና 4 ባለሙያ ይጠይቃል። ያ ምንድነው የሚያሳየው? ወደ ሆስፒታል እያደላች ያለችበት ጤና ጣቢያ መሆኑን ነው የሚያሳየው። አንደኛ ቶታሊ ዶክተር አለበትና ዶክተሮቹ ምርጫ አለ፣ የተሟላ የላብራቶሪ ሬጀንቶች ያሉበት ተቋም እስከሆነ ድረስ መድኃኒት በቂ መድኃኒቶችን ያገኙታል። ከሌላ ተቋም የተሻለ ነገር የሚያገኙበት ስለሆነ ምርጫ ወደዚህ ስላደረጉ ባለሙያ እጥረትን ያሳየበት ሂደት አለ። ሌላ በጣም ትኩረት የሚሹ እናቶች እና ህጻናቶች ክላስ ላይ 50% የያዘው ያ ክፍል ነው። ይህን ያለ ፋሚሊ ፕላኒንግ የምንላቸው ነገሮች አሉት። የወሊድ ክፍል አለ፣ ከወለዱ በላይ የሚሰጠው አገልግሎት አለ፣ ህጻናት ህክምና ክፍል አለ፣ የክትባት ክፍል አለ፣ ኤሲሲ ሴንተር የምንላቸው የምግብ ጥረት ያለበት ህክምና አገልግሎት ያ ቋት ውስጥ ነው የሚያዘውና ያ ምን ያደርጋል? አንድ ሚድዋይፍ ያንን ሁሉ ቀን ሙሉ ዙራ ስትሰራ ነው የምትውለውና ያ ቦታ ትኩረት ተሰጥቶ ምላሽ ቢሰጠን የሚል ነገር አለኝና እሱንም ጠይቀናል። እስከ በማኔጅመንት ከዚህ እስከ ጽሕፈት ቤት ጠይቀን ጽሕፈት ቤቱ ደግሞ እስከ ከንቲባ ጠይቆ በክልል በክር ፍቃድ አላገኘንም የሚል ምላሽ ነበር የነበረውና ያም ተገፍቶ መኬድ እንዳለበት እና በምትቶሎ ምላሽ መሰጠት እንዳለበት ይጠይቃሉ። ቶታል እንዳያችሁ አሁን 3 እናት ነች አንድ ባለሙያ ዋልዳ ያደረችው። እሷም ባለሙያ ጠዋትም ከሰዓትም የነበረች ማታም ጠብቃ ድራ ዋልዳ ያደረችበት ሂደቶችን አይቻሉና ያቺ እናት ፊሊንግ ያሳያል። ስለሷ ሳይሆን ስለዛች ባለሙያ እያለቀሰች የነበረችበት ሂደቶችን ያየንበት ሂደቶች አሉትና ይሄ የባለሙያ ሞቲቬሽን አለው፣ ለስራ ያለው ጉጉት አለው። ያ ነገርን እንዳናጣ የባለሙያ ተነሳሽነት እንዳይገታ ተጨማሪ ባለሙያ ኖሮ ሎዳቸው ቢቀነስ ከዚህ የተሻለ ስራ እንደምናይ ተስፋ አለኝ። ምንም እንኳን የሰው ኃይል እጥረት በጤና ተቋሙ በተለይም በእናቶችና በህፃናት ክፍል ጎልቶ የሚታይ ቢሆንም ከዘመኑ ጋር የሚሄዱ የጤና መመርመሪያ መሳሪያዎች ያሉት ነው። ከዚህም ጋር በተያያዘ የጤና ጣቢያውን ወደ መጀመሪያ ደረጃ ሆስፒታል ለማሳደግ ምን ይጎድለዋል ስንል ጠይቀናል። ይህን ጤና ጣቢያ ወደ ሆስፒታል ፕራይመሪ ሆስፒታል ለማሳደግ የሚያስፈልጉት ነገሮች ምንድናቸው ነው? ስራው ኦልሞስት እየሰራ ነው እንዳለ ይሰማኛል። ማለት የሆስፒታል ፕራይመሪ ሆስፒታል ስራ እየተሰራ እንዳለ ይሰማኛል። ምክንያቱም ኦልሞስት በጤና ጣቢያ ደረጃ በተለይም ደግሞ ከዚህ አካባቢ አንፃር ስናየው ምናልባት አዲስ አበባ ካልሆነ በስተቀር አልትራሳውንድ፣ ሲቢሲ፣ ሌሎች አገልግሎቶች ያሉበት ብቸኛው ጤና ጣቢያ ነው። እዚህ አካባቢ ጭራሽ ሌላ ወረዳዎች ምናምን የላቸውም ጭራሽ ማለት ነው። ሆስፒታል ደረጃ በፕራይመሪ ሆስፒታል ደረጃ ወረዳ ላይ ያሉ ፕራይመሪ ሆስፒታሎችን በምናይበት አንፃር እነሱም ከዚህ የተለየ ምናልባት ኤክስሬ ካልሆነ በስተቀር የሚያስፈልገው እና የህንጻ አገልግሎቱ ሰፋ ብሎ የሚሰጠው የሰው ብዛት ስለሚኖር የውስጥ ተኝቶ
አገልግሎትን ሰፋ ስለሚል በመጀመሪያ ደረጃ ሆስፒታል አንፃር ምናልባት የህንፃዎችና የኤክስሬ ጉዳዮች ናቸው የሚቀሩት እንጂ ሌሎችን ስራዎች እየሰራናቸው እንዳለ ይሰማኛል። ግብዓቶች ለዚህ ጤና ጣቢያ ሙሉ ሕክምና ህብረተሰቡ ማግኘት አለበት የሚለውን ፕላን ይዘን በተነሳነው መሰረት የቦንጋ ጤና ጣቢያ ማኔጅመንት በጀመረው መነሻ የቦንጋ ቦርድ ጤና ጣቢያ ቦርድ የሚባል ቋት አለው። ያ ቦርድ የጤና ጣቢያ መነሻ ሀሳብ ይዞ አብሮ ተወያይቶ 2016 ላይ የሰራቸው ትላልቅ ስራዎች አሉት። አንደኛ የተሻለ ከዚህ በፊት ከነበረበት በጀት በመስጠት፣ ሁለተኛ ደግሞ ለህብረተሰቡ ሳቲስፋክሽን ተብሎ ከዶክተሮች ከተለያዩ ባለሙያዎች በወሰድንበት ሀሳብ መነሻ አድርገን የሲቢሲ ማሽን እንዲገዛ ባቀርንበት በ6 ወር ባልሞላበት ጊዜዎች ውስጥ ጤና ጣቢያ ያንን እቅድ አቅዶ ፍጻሜ ደርሶታል። ለዚህ ደግሞ የከንቲባ የጤና ጽሕፈት ቤት ድርሻ ትልቁ ሚና ይይዛል። በተጨማሪ የከተማ ፋይናንስ ይህን ተደርጎ ለቀጣይ ቀሪዎቹ ስራ ለመስራት ቦርድ ቀርቦ ይህንን የጤና ጣቢያን ተቋም ስራ አፈጻጸም ይገመገማል። ቀሪዎች ስራዎች ላይ ደግሞ ዳግም አቅዶ ቀሪዎች መገዛት ያለባቸው መሟላት ያለባቸውን ግብዓቶችን ሆነ ህንፃ መገንባት ካለበትም የድርሻውን የሚወጣበት እምነትም ያለንበት ቦርድ ስለሆነ ለዚህ እየተዘጋጀን ያለንበት ሂደቶች አሉ። ሕክምና ጥራት አለው የሚባለው አጠቃላይ ምርመራ ሂደቱ በትክክለኛ መንገድና በጤና ባለሙያው ስነ ምግባር ታክሎ የሚከናወን ሲሆንና በውጤቱም ለህመሙ ተገቢ መድኃኒት ማግኘት ሲችል ነው። የቦንጋ ጤና ጣቢያ የመድኃኒት አቅርቦት ምን ይመስላል? ያው እንደ ሀገር ነው መድኃኒት ክምችት ላይ እጥረት አለ የሚለው በጣም የሚያጥሩ በተለይ አሁን ወቅቱን ይዞ የሚታዩ እነዚህ ወባ ወረርሽኝን በተመለከተ እጥረቶች አሉ። በፊት ያው እንደሚታወቀው ይመጣል መድኃኒት በፊት የሚመጣው አሁን የሚመጣው የመድኃኒት ቁጥር አንድ አይነት ቢሆንም ተገልጋይ ቁጥር ስለጨመረ በጣም ብዙ ክፍተትና ያው ሮሮ እያስነሳ ያለ ችግር አንዱ ይሄ መድኃኒት ላይ ያለው ወቅቱን ተከትሎ የሚመጡ ወረርሽኞችን በተከተለ ሌሎች አሉ እንገዛለን መድኃኒቶች ያው ወቅቱን ጠብቀን እንገዛለን፣ አገልግሎትም እንሰጣለን። ብዙም የተጋነነ ባይሆንም ያው ትንሽ ህብረተሰቡን ያስተነፈሰ እንትን አለ ብዬ ነው ማስበው። መድኃኒት ክምችት አለ ብዬ ነው ማስበው። የጠፉ መድኃኒቶች ያጠሩ መድኃኒቶች በጨረታም ውጪ ቢሆን እየገዛን ያለንበት ሂደቶች አሉ። ቀጣይ ላይ ቦርድም አቅርበን ቶታሊ ከንቲባ በጀት ሲሰጥ ትልቅ በጀት ነው የሚሰጠው። አሁን ባለው የኬዝ ፍሎ አለ። ኬዝ ፍሎ ስንል ወደ አማርኛ ስንመለስ የታካሚ ፍሰት አለው። ይህም ደግሞ የአመቱን በጀት በግማሽ አመት እየጨረስን ያለንበት ሂደቶች አሉ። መሰብሰብ ያለብን በአመት የተሰጠን ከዛም በላይ በግማሽ አመት ውስጥ እየሰበሰብን ያለንበት ሂደቶች አሉት እና ያ ምንን ነው የሚያሳየው? የተስተካከለ ሕክምና አገልግሎት መኖሩን የሚያሳይበት ነገሮች አሉት እና ህብረተሰቡ አሁንም ይችን ጤና ጣቢያ ምርጫ ያድርግ። እኛ ደግሞ የምንችለውን ሁሉ ለህብረተሰቡ ለማገልገል ዝግጁ ነን። ንጽህናና ጤና አብረው የሚሄዱ ጉዳዮች ናቸው። የጤና ጣቢያው ማህበረሰቡን ስለ ንጽህና ከማስተማር አልፎ በተግባር እያሳየ ይገኛል። ግቢ ጽዳትም በየወሩ የሚሆነው ሁሉም ነው፣ ግን በየቀኑም በየሰዓቱም ነው ጽዳቱ ያለው። በየወሩም ሁሉም ባለሙያ ወጥቶ በወር አንዴ ጽዳት ይጸዳል። ግቢውም ተቋሙ በአጠቃላይ ማለት ነው። ቦንጋ ጤና ጣቢያ ጽዱ መሆኗ ነው በቃ ታዋቂነቷ ጽዱ ነው። ለምሳሌ ሮብሮብ መስት ባለሙያው አስተዳደር ሰራተኞችም ሁሉም ከጽዳት ጋር አብሮ ግቢውን ያጸዳል። ሮብ ዕለት ጠዋት ላይ ይሄን ብቻ ሳይሆን እዚህ ከተማውን ራሱ አምቡላንስ እንደፈለገ እንዲገባ እንዲወጣ፣ ባጃጅ እንዲገባ እንዲወጣ ወጥተው ላይ እንቆፍረን ድንጋይ በደንብ አስተካክለን ነው መኪና ሰርቪስ ምክንያቱም ውሃ በጣም ከላይ ጀምሮ እየፈሰሰ መንገዱን እየቆራረጠብን ስለሆነ ማታ ላይ አምቡላንስ አለ እናቶች የሚያመላልስ እንዳይጉላላ ደጁን ሁላ ነው ወጥተን ድንጋይ እንትን እያደረግን መንገዱን ሁላ ነው የምናጸዳው። ግቢውን በተቻለን መጠን ጽዱ ሆኖ ነው እንትን የሚለው። መንግስት የትኛውም የመንግስትም ሆነ የግለሰብ መሬት ጦም ማደር የለበትም ሲል የቦንጋ ጤና ጣቢያ ቀድሞ ነቅቶ ነበር። ቦንጋ ጤና ጣቢያ በጣም ተምሳሌት ወይም የሆነ ሞቲቬት መደረግ ያለበት ተቋም ነው ብለን ነው የምናምነውና ያው የመንግስትን ተልዕኮ በአንድ በኩል እየፈጸምን ምግቤን ከጓሮ የሚል ፕሮግራም ላይ በጣም የተሳካ ስራ ነው የነበረን ከዚህ በፊት አሁንም እየቀጠልን ነው። እሱም በጣም የተሳካ ሁኔታ ነው ያለው። ቀጣይም በዚህ መልክ እንሰራለን ብለን ነው የምናስበው። የራሳችንን ቦታ ወስደን
ባዶ ቦታዎችን እያለማን ጎመን እየተከልን ቀይ ስር አሁን በጋ ስለሆነ እንደውም ትንሽ አንቀላፍቶብን ነው እንጂ ቀይ ስር፣ ካሮት፣ ሽንኩርት አንገዛም ሙላ ጎመን ምናምን ከዚህ እየቆረጥን ነው የምንጠቀመው። ተገልጋዩ ላገኘው የጤና አገልግሎት በተለያየ መንገድ አስተያየቱን እየሰጠ ቢሆንም ተቋሙ ግን የአገልጋይ እርካታን የሚመዝንበት መንገድ አለው። የህዝቡ ምላሽ በእርግጥ ያው በእኛ ጤና ተቋም የሚመጡ ታካሚዎች ያው ብዙም እንትን ብለን እኛ አናቆያቸውም። ሰዓቱን ጠብቀን ነው የምናወጣውና ያ አንደኛ የነሱ እርካታ ነው ለኛም እንትን የሚሉት። ሌላኛው ደግሞ የምንሰራው ስራ በትክክለኛ መውጣቱን ትክክለኛ ሰዓቱን ጠብቆ መውጣቱንና ትክክለኛ ውጤት መውጣቱን እኛ ራሳችን ኳሊቲ ኮንትሮል ምንሰራው አለ። በኳሊቲ ኮንትሮል ፓድ ተደርጎ የራሱ ካምፓኒው ሚሊክ አለ። እኛ በዚሁ ተቋም የምናዘጋጀው ኳሊቲ ኮንትሮል አለና በዛ ውጤት መሰረት ትክክለኛ ውጤትን ነው ለታካሚ የምንሰጠው። በመጨረሻም የተቋሙ ኃላፊ ለተለያዩ ባለድርሻ አካላት ተከታዩን ምስጋና አቅርበዋል። ተግተው እየሰሩ ያሉት ባለሙያዎች አሉ። በጣም ሳላመሰግን ማላልፈው የዚህ የቦንጋ ጤና ጣቢያ ባለሙያው የባለሙያ ጥረት ሳይበግረው የኬዝ ፍሎ የምንላቸው የበሽተኛ ብዛት ሳይበግረው ይህ ተገላጋይ እርካታ እንዲኖረው እየደከሙ ያሉት ባለሙያዎች አሉት። ከዶክተር ጤናው ጀምሮ ዘላለም ፍቃዱ አለማየሁ የምንላቸው ብዙ ልጆች አሉት የስታፍ። እነዚህ ባለሙያዎች 24 ሰዓት ሙሉ አገልግሎት እየሰጡ ያሉበት ሂደቶች አሉት። ይህንንም ደግሞ ከጽሕፈት ቤት ጋር ተናበን ክፍተቶችን በዲዩቲ ትርፍ ሰዓት እየከፈልን እያሰራንበት ያሉት ሂደቶች አሉና ህብረተሰቡ ይህን ማወቅ አለበት። የባለሙያን ጠንካራ ጎኖችን መመስከር አለበት። የራሱን ተቋም ደግሞ ቪዚት ማድረግ አለበት። ጤና ጣቢያ ማኔጅመንት አመሰግናለሁ። ለዚህ ሁሉ ሀሳብ እያመነጩ ሀሳብ እያነሱ ለቦርድ እንዲቀርብ እያደረገ ያለው። በተጨማሪ ቦርድ የጤና ጣቢያ ቦርድ አለ። የጤና ጣቢያ ቦርድ ከዘውትሩ በተለየ መንገድ አሁን ጤና ጣቢያን ትኩረት አድርጎ እየደገፈ ያለበት ሂደቶች አሉት። እኛ የምናቀርባቸውን ሀሳቦች ላይ ምንም ጥርጣሬ ሳይኖራቸው እስቲ እናንተ ብቻ ስሩ እያለ እየደገፉ ያሉበት ሞቲቬት እያደረጉ ያሉበት ሂደቶች አሉትና ያንን በጣም ሳላመሰግን አላልፍም። በተጨማሪ ከንቲባን ለይቼ ላመሰግኖች እወዳለሁ። አንደኛ የሰጡትን በጀት ቃል የገቡለትን አንደኛ እኛ እንደ ሲቢሲ ማሽን ቶታሊ ትልቅ በጀት ነው የሰጡትና 400 ሺህ ብር ነው እንደ ከንቲባ ተሰጠን። እዛ ላይ ከውስጥ ገቢን ነው ጨምረን የገዛንበትና ይህን ትልቅ ማሽን ለህብረተሰብ ገዝቶ ሲሰጥ ያለማመስገን ጥፋት ነው የሚሆነውና ይሄ ትኩረት ሰጥቶ የራስ ተቋም ነው ለህዝብ ምላሽ መስጠት አለብኝ በሚለው ያንን ላደረገበት በጣም ትልቅ ምስጋና አለኝ። በተጨማሪ ጤና ጽሕፈት ቤት አብሮ ይሄ ያሉትን ነገሮች የኛን እቅድ አብሮ ወርዶ ገምገሞ በየጊዜው መጥቶ አብሮ እየገመገመ የራሱን ቲምንም ቢሆን እየላከ እየገመገመ እየሰራ ያለበት ሂደቶች አሉ። ስለዚህ ይሄ እንዲቀጥልና ያንን ጠንካራ ፓርቱን እያመሰገንኩኝ በተጨማሪ የወረዳ ፋይናንስ ልዩ ድጋፍ ስታደርግ ነበረና ይህን ሲቢሲ ማሽን እንድንጨርስልኝ የቦርድ አባሎች ናቸው እነዚህና በዚህ እንዲቀጥል ጥያቄን እያቀረብኩኝ ትልቅ ክብር አለኝ። ለከተማ አስተዳደር ለአቶ አስማሙ ትኩረት እየሰጠ ያለበት ነገሮች አሉትና ያ እንዳይጎል ጤና ጣቢያ እኔ ብቻ ሳይሆን የጤና ጣቢያ ባለሙያ ሁሉም የማመሰግነው። ተመልካቾቻችን በዛሬው የጤና መሰናዷችን ቦንጋ ከተማ የሚገኘው የቦንጋ ጤና ጣቢያ አገልግሎት አሰጣጥ ዙሪያ ያዘጋጀነውን ዝግጅት በዚሁ አበቃን። ስለተከታተላችሁን እናመሰግናለን። ሰላም።